ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን፣ ዛሬ የምናነሳው ጉዳይ በሚሊዮኖች የሚቆጠሩ የመንግስት ሰራተኞችን በቀጥታ የሚመለከት ጉዳይ ነው። በመጀመሪያ ግን አንድ ጥያቄ ልጠይቃችሁ። በዚህ ወቅት ያለውን የኑሮ ውድነት እያያችሁ የምግብ ዋጋ በየቀኑ እየጨመረ፣ የቤት ኪራይ እየናረ፣ የትራንስፖርት ወጪ ከገበያችሁ ጋር እየተፎካከረ ባለበት ሁኔታ የመንግስት ሰራተኛው በአሁኑ ደሞዝ እንዴት ሊኖር ይችላል? ይህ ጥያቄ የአንድ ሰው ጥያቄ ብቻ አይደለም፣ በመላ ሀገሪቱ በየቀኑ የሚነሳ ጥያቄ ነው። የሚገርመው ግን ባለፈው ዓመት ምን እንደተፈጠረ ነው። በወቅቱ የደሞዝ ጭማሪ አለ ወይ ተብሎ ሲጠየቅ የለም የሚል ምላሽ ተሰጥቶ ነበር። ነገር ግን ከጥቂት ሳምንታት በኋላ ድንገት ታሪካዊ የደሞዝ ጭማሪ ተደረገ። ዘንድሮስ ያው ታሪክ ይደገማልን? በ2019 የበጀት ዓመት ለደሞዝ ጭማሪ የተያዘ ዕቅድ አለን ወይስ የመንግስት ሰራተኞች አሁን ባለው ደሞዝ ብቻ ይቀጥላሉ? ከዚህ በተጨማሪ 2.3 ትሪሊየን ብር የሚደርሰው አዲሱ በጀት ምን ይዟል? በልዩ ልዩ ወጪዎች ተብሎ የተመደበው ብር ውስጥ ለደሞዝ ማስተካከያ የተያዘ ገንዘብ አለን ወይስ መንግስት በዚህ ዓመት ሌላ አቅጣጫ ለመከተል ወስኗል? የገንዘብ ሚኒስቴር ምን አለ? በፓርላማ ምን ተባለና ከሁሉም በላይ ሚሊዮኖች የሚጠባበቁት የደሞዝ ጭማሪ በእርግጥ ይኖራል ወይስ መንግስት በዚህ ዓመት ሌላ አቅጣጫ ለመከተል ወስኗል? የገንዘብ ሚኒስቴር ምን አለ? በፓርላማ ምን ተባለና ከሁሉም በላይ ሚሊዮኖች የሚጠባበቁት የደሞዝ ጭማሪ በእርግጥ ይኖራል ወይስ አይኖርም? በዛሬው ቪዲዮ እነዚህን ሁሉ ጥያቄዎች በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በአሁኑ ጊዜ የኑሮ ውድነት እጅግ ከፍ ብሏል። የምግብ ዋጋ፣ የቤት ኪራይ፣ የትራንስፖርት ወጪና ሌሎች መሰረታዊ ፍላጎቶች በፍጥነት እየጨመሩ ይገኛሉ። በዚህ ሁኔታ የመንግስት ሰራተኞች የደሞዝ ጭማሪ ይኖራል ወይ የሚለው ጥያቄ በሰፊው እየተነሳ ይገኛል። በተለይም ባለፉት 2 ዓመታት መንግስት ከፍተኛ የደሞዝ ማስተካከያ ማድረጉ ሰራተኞች ዘንድሮም ተመሳሳይ እርምጃ ይወሰዳል ወይ የሚል ተስፋና ጥያቄ ፈጥሮባቸዋል። የ2019 በጀት ረቂቅ ሲቀርብ ከፓርላማ አባላት የተነሳው አንዱ ዋና ጥያቄ የደሞዝ ጭማሪ ጉዳይ ነበር። አባላቱ በተለይ የኑሮ ውድነት በሰራተኞች ላይ የፈጠረውን ጫና በማንሳት በአዲሱ በጀት ውስጥ ለደሞዝ ጭማሪ የተያዘ ዕቅድ መኖሩን ጠይቀዋል። ይህ ጥያቄ የተነሳውን ባለፈው ዓመት መጀመሪያ ላይ ጭማሪ የለም ተብሎ ከተነገረ በኋላ በአጭር ጊዜ ውስጥ የደሞዝ ጭማሪ ስለተደረገ ነበር። ስለዚህ ብዙዎች ዘንድሮስ ተመሳሳይ ነገር ይከሰታልን በማለት እየጠየቁ ይገኛሉ። በበጀት ውይይቱ ወቅት የገንዘብ ሚኒስቴር አመራሮች መንግስት ባለፉት 2 ዓመታት ለደሞዝ ማስተካከያ ትልቅ በጀት መመደቡን አስታውሰዋል። እንደ ማብራሪያቸው ከሆነ የደሞዝ ማስተካከያ ሲደረግ በፌደራል ደረጃ ብቻ ሳይሆን በክልሎችም ላይ ተጽዕኖ ስለሚኖረው ጥንቃቄ የሚጠይቅ ጉዳይ ነው ብለዋል። ይህም ማለት የደሞዝ ጭማሪ መወሰን ቀላል ውሳኔ አይደለም ማለት ነው። እስካሁን ድረስ በቀረቡት መረጃዎች መሰረት በ2019 በጀት ውስጥ አዲስ የደሞዝ ጭማሪ ዕቅድ በግልጽ አልተካተተም። ይሁን እንጂ ይህ ለወደፊቱ ምንም ለውጥ አይኖረውም ማለት አይደለም። ምክንያቱም የኢኮኖሚ ሁኔታዎች፣ የገቢ አሰባሰብ ውጤቶችና የኑሮ ውድነት መጠን በመንግስት ውሳኔዎች ላይ ተጽዕኖ ሊያሳድሩ ይችላሉ። ዋናው ምክንያት የኑሮ ውድነቱ ነው። ዛሬ ብዙ ሰራተኞች በሚያገኙት ወርሃዊ ገቢ መሰረታዊ ፍላጎታቸውን ለማሟላት እየተቸገሩ ነው። የቤት ኪራይ፣ የልጆች ትምህርት ቤትና ሌሎች የቤተሰብ ፍላጎቶች ከገቢው ጋር ለመመጣጠን እየከበዱ መጥተዋል። ስለዚህ የደሞዝ ማስተካከያ የሰራተኞች ዋና ጥያቄ ሆኖ ቀጥሏል። በዚህ ወቅት አዲስ ጭማሪ በይፋ አልተገለጸም። ነገር ግን የኢኮኖሚ ሁኔታው እንደሚሄድና የሰራተኞች ጥያቄ እንዴት እንደሚቀጥል በመመልከት ወደፊት ውይይቶች ሊኖሩ ይችላሉ። እንግዲህ ክቡራትና ክቡራን ተመልካቾቻችን ዛሬ የተመለከትነው ጉዳይ በሚሊዮኖች የሚቆጠሩ የመንግስት ሰራተኞችና ቤተሰቦቻቸውን በቀጥታ የሚመለከት ጉዳይ ነው። በቪዲዮ ውስጥ እንደተመለከትነው በ2019 የበጀት ረቂቅ ውስጥ ተጨማሪ የደሞዝ ጭማሪ በግልጽ መልኩ እንዳልተካተተ ተገልጿል። ሆኖም ይህ ጉዳይ ሙሉ በሙሉ ተዘግቷል ማለት አይደለም። ምክንያቱም የኑሮ ውድነቱ አሁንም እየጨመረ ነው። የምግብ ዋጋ፣ የቤት ኪራይ፣ የትራንስፖርት ወጪዎችና ሌሎች መሰረታዊ የህይወት ፍላጎቶች ከብዙ ሰራተኞች ገቢ ጋር መመጣጠን አቅቷቸዋል። ይህም ማለት የደሞዝ ማስተካከያ ጥያቄ በቅርቡ እንደሚኖር የሚጠፋ ጉዳይ አይደለም ማለት ነው።
በሌላ በኩል መንግስትም ባለፉት 2 ዓመታት ትልቅ የደሞዝ ማስተካከያ ማድረጉን ገልጿል። ስለዚህ በቀጣይ ምን አይነት ውሳኔ እንደሚወሰድ የሚወሰነው በኢኮኖሚ አቅም፣ በመንግስት ገቢና በአጠቃላይ በሀገሪቱ የፋይናንስ ሁኔታ ላይ ይሆናል። ነገር ግን አንድ ነገር ግልጽ ነው። የመንግስት ሰራተኛው የኑሮ ጫና እያጋጠመው ነው። ይህም በፖሊሲ አውጪዎችና በውሳኔ ሰጪዎች ፊት ያለ እውነታ ነው። ስለዚህ ወደፊት የሚወጡ መረጃዎችን፣ የፓርላማ ውይይቶችና የመንግስት ውሳኔዎችን በቅርብ መከታተል አስፈላጊ ይሆናል። እናንተስ ምን ይመስላችኋል? በአሁኑ የኑሮ ውድነት ሁኔታ የመንግስት ሰራተኞች ተጨማሪ ደሞዝ ጭማሪ ሊያገኙ ይገባል ወይስ ከደሞዝ ጭማሪ በተጨማሪ ሌሎች ዘላቂ መፍትሄዎች መፈለግ ይገባል? ሐሳባችሁና አስተያየታችሁን በኮሜንት ክፍል ጻፉልን። የእናንተ አስተያየት በጣም ጠቃሚ ነው፣ ምክንያቱም ይህ ጉዳይ የሁላችንንም ህይወት በተለያየ መንገድ የሚነካ ጉዳይ ነው። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ድጋፋችሁን አሳዩን። ለሌሎች የመንግስት ሰራተኞችና ጉዳዩ የሚመለከታቸው ሰዎች ሼር በማድረግ እንዲደርስ አግዙን። እንዲሁም ቻናሉን ካልተቀላቀላችሁ ሰብስክራይብ በማድረግ የደሞዝ ጭማሪ፣ የጡረታ ጉዳዮች፣ የመንግስት ሰራተኞች መብቶችና ሌሎች ወቅታዊ ኢኮኖሚያዊ መረጃዎችን በፍጥነት ማግኘት ትችላላችሁ። እኔም እንደተለመደው አዳዲስ የተረጋገጡና ጠቃሚ መረጃዎችን ይዤ በሚቀጥለው ቪዲዮ ቀርባለሁ። ሰላም ቆዩ።